ከግብ የባሻገር አለች አንዲት ሰው በፍቅር በናፍቆት ልቤ የምትወዘውዘው አቦል ጀባ በላኝ ቡናዋን ብቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባ አይመሽም ሆይ ቤትሽ ጅማ ነው ቦይ እንግባ አይመሽም ሆይ ቤትሽ ጅማ ነው ቦይ መሸነፌን አማኝ ማፍቀሬን አልካድኩም አንቺን ካየሁ ወዲያ እኔ የኔ ያልሆንኩም በድን ተሸክሜ ሰው የሚያዘው ገላ ራሴን ብጠይቅ ሆኛለሁ የሌላ ልኮራ ልኩራራ orbitals. Each of the sublevels S, P, D, and F have a certain definite number of spaces in which electrons can be housed or found. የበዙ ያሉት እነሱ ደግሞ እንደማስተማሩት እኔ እንደማስበው የመማር ማስተማር ሂደቱ ጥሩ ነው። ጥሩ አስተማሪዎች አሉ ይመስለኛል። ግን በየአጋጣሚው ተማሪ ለመርዳት ዝግጁና ፈቃደኞች ናቸው። በጣም በየዓመቱ ዝቅተኛ ነው ውጤት ነው። ይሄ ለምን ሆነ ቢባል ተማሪ ትምህርቱን በትክክል አይከታተልም እና አመለካከቱ በጣም ዝቅተኛ ነው። እንደሚታወቀው ያው የአጋሮ ሃይስኩል ነባር ትምህርት ቤት በመሆኑ መምህራኖቹ በሳሎች ናቸው። ስለዚህ ከድሮ ጀምሮ ያው እዚሁ ስለተማርነው ያለው የመምህራን ጥንካሬ እንዳለ ነው። የመምህራን መነሳሳት ለስራ የመስራት ነገር አለ። በተማሪ በኩል ግን ያለው ከዚህ በፊት እስከዚህም ነበረ። ብዙም ካሽ ክሮፕ ኤሪያ በመሆኑ ሰው ወደ ቢዝነስ ነው እንጂ የሚሳበው ብዙም ወደ ትምህርት ሲሳብ አይታይም ነበር ከዚህ በፊት። አሁን ገና ያንሰራራ የመጣ ይመስላል። ሰው ትንሽ ትኩረት ወደ የትምህርት አስፈላጊነት ገብቶት በተማሪው በኩል ትንሽ ወደዛ አሁን እየተሳበ ይመጣል። Atomic orbitals, or as we shall refer to them, merely orbitals, are particularly shaped volumes of space. ዘጠኝ ከመግባትሽ በፊት 8 እያለሽ ፕላዝማን ነበር ማለት 9ኛ ክፍል ስትገቢ ነው ፕላዝማ የነበረው። በሁለቱ መካከል ያለው ልዩነት ምንድን ነው? በማለት ከታች የጀመርነው ነገር ቢሆን ጥሩ ነው ላለው። ምክንያቱም አሁን 9 ላይ ስመጣ የሚያስተምሩን በብዛት የውጭ ነጮች ናቸው እና ልክ እኔ የመጣው ጊዜ ማለት ነው እያንዳንዱ ቃል ይለያይብን ነበር። ፕሮናንሴሽናቸው ምናምን ለኛ አዲስ ነው እና የሰዓት አጠቃቀማቸው እኛ እዚህ መተን በአንድ ደቂቃ ብዙ ነገር ይሰራል እና ይሄን ጻፉ እንኳን ሲባል ማለት ነው ገና እንዲስናይ ነው በቃ የሚያልፈው እና ያን ነገር ከታች የተጀመረ ቢሆን ጥሩ ነበር እንለምደው ነበርና ተማሪ እዚህ ሲመጣ በጣም ነው የሚጎዳው፣ ይጠላዋል። በተለያየ ምክንያት ብዙ ጊዜ አስተማሪዎች ሊቀሩ ይችላሉ በትምህርት ቤት እና ይሄ ፕላዝማ ደግሞ አስተማሪዎችን ባይኖሩን እንማርበት እንችላለን እና ሰዓትን መጠቀም በጣም ያስተምራል። Before the plasma came in this area, we can't get so many information, especially in English language. We learned by second person, a man who has the second knowledge of English language. But when the plasma came this area, we get directly English language from the place, a man who speaks English fluently. In case of this, plasma is a great role, especially for English language.
Again, the second one is plasma is again, we get, when we are learning chemistry, we can't see that thing through experiment, you know. For instance, sodium and sodium chloride, for instance, we said salt, but I don't know before, but I am seeing from plasma such kind of experimental things. So plasma is crucial. እዚህ አካባቢ እንግዲህ ያው ትልቁ ችግር የእንግሊዘኛ ቋንቋ ችግር ነው። እዚህ አካባቢ ማለት ነው ያው ከ7 እና 8 የሚማሩት በራሳቸው ቋንቋ ነው እና እዛ የነበረው የእንግሊዘኛ አሰጣጥ ደካማ በመሆኑ ብዙም በእንግሊዘኛ 7 እና 8 ላይ በእንግሊዘኛ ቋንቋ እንደ ሰብጀክት ወይ ዝቅተኛ ክሬዲት ኖረው ተሰጥቶት ሊሆን ይችላል አላውቅም። ያንን ብዙም በእንግሊዘኛ የዳበሩ አይደሉም ተማሪዎቻችን። 9 ላይ መጥተው ቀጥታ ፕላዝማውን ሲከታተሉ እንግሊዘኛው ይከብዳቸዋል። Problem is language problem, you know. English is our problem. The first problem is understanding of English language. If you know English language, you can attend the class easily, you know. The first problem is English, the language. ስትማሪ ምን ገጠመኝ ነበርሽ? በቃ ትቼ ማለት ቴሌቪዥን የማይስራ መሰለኝ ትቼ ለቤት ገብተው በቃ ቤት ገብተው ያስተማሪው ቦታ ምንድነው? ፕላዝማው ከመጣ በኋላ መጀመሪያ ስለምንማረው እንትን ያገናኛል። ዛሬ ስለምን እንደምንማር መጨረሻ ላይ ደግሞ እኛ ፕላዝማውን ከተከታተልን በኋላ ወይ እንደ ጥያቄ ያነሳል ወይ ደግሞ ጥያቄውን መመለስ ካልቻለን ያው እንዳልተገነዘብን ስለሚያውቅ እንደገና ሪቫይዝ ያደርግልናል ባለችው ሰዓት ማለት ነው። Okay, here we see there is S, P, and D. We have only S1 orbital, which carries 2 electrons on P. How many electrons? 3 orbital. Six. እኔ አንድ ፍጥነት ይሻሻል ደስ ይለኛል። ቀስ ብሎ ተማሪ እንዲገባ እና ደግሞ ሰዓት ትንሽ ጨምር። ፕላዝማ ያው ሁሉንም ከቨር ማድረግ ያለበትን ፖርሽን ሙሉ በሙሉ ከቨር ያደርጋል። ስለዚህ በዛ መሰረት ያው ፕላዝማ ይመረጣል። ፕላዝማ ይቀጥል ትያለሽ? ይቀጥላል ግን መቀጠል ያለበት አንድ ሰዓት መጨመር አለበት። ሁለት ደግሞ ከኛ በኋላ ለሚመጡት ማለት ነው አዲስ እንዳይሆንባቸው ከስር እንግሊዘኛ መማር አለባቸው። ተምረው ቢመጡ ቢቀጥል It must be continued, as I believe. If I take myself, I get so many knowledge from plasma, you know. I said for distance, for English language, and for another experimental things, and that's. I said it must be continued, you know. When I did the plasma the first time, I'm seeing for a long time, you know. I'm appreciate because it's new thing for this area. I spend a long time, you know, but I think.